ሕይወት ውሃ ሳምራዊቷ ሴት ያን ቀን እንደዋዛ ከቤቷ ወጣ ማድጋዋን ይዛ ጉድጓዱ ጋር መጣች ውሃ ልትቀዳ በዚያም ቆሞ ነበር አንድ ድንቅ እንግዳ እሱም ተጠግቶ ውሃ ጠጪኝ ቢላት ስላላወቀች ማን እንዳናገራት ጠላቶች ሳለን እንዴት እንዲህ አልከኝ አንተ አይሁዳዊ እኔ ሳምራዊት ነኝ ብላም ስትናገር ጌታ ቸር ነውና እንዳላት አይቶ የቀና ልቦና በቅዱስ ቃሉ ሸክሟን ቢያቀልላት የደረቀውን ሕይወቷን ቢያለመልምላት ወደ ቤቷ ሄደች እንስራዋን ጥላ ከእንግዲህ አልጠማም እረክቻለሁ ብላ እንዲህ ያለ ታሪክ አለ ደግሞ ሌላ አባ በበረሃ በዋሻ ይኖራሉ ታዲያ አንድ ቀን ጸሎት ላይ እያሉ አንዲት ኢትዮጵያዊት ከአሜሪካ የመጣች ቪዲዮ ልትቀርጽ ወደ እሳቸው መጣች ከሀገሯ ወጣ ብዙ ስለቆየች ገዳማትን ሁሉ በመዞር እያየች ንግሱን በዓላቱን ቪዲዮ አንስታ በረከት አግኝታ በዚያውም ተዝናንታ ለመክረም ነበረ ሐሳቧ እቅዷ እስክታገኝ ድረስ አባን በመንገዷ ታዲያ ገጻቸውን አይታ እጅግ አሳዘኗት የልብሳቸው ማደፍ የፊታቸው መክሳት እኚህን አባት ዛሬ በገንዘብ ረድቼ መመለስ አለብኝ በረከት አግኝቼ ብላ አጠገባቸው ቁጭ ስትል ደክሟት ጸሎት ጨርሰው መስቀል አሳልሟት አባቶችን ቀርቦ ደፍሮ ማነጋገር ከዚህ በፊት ብዙም አታውቅ ስለነበር አባ በምሳ ሰዓት ቆሎ ያዙ ምን ነው ብላ እንደዋዛ በተጠየቃቸው ልጄ አሉ አባ ይሄው ነው ምሳዬ ይሄን ያላሳጣኝ ይመስገን ጌታዬ ቤቶስ ወዴት አለ ያው እዚያ ከድንጋይ የተፈለፈለ ወይ ያ ቦታ ጉድጓድ የመሰለ ጌታችንስ ቢሆን እንዲኖሮ የለ አባ እሱስ ልክኖት ግን አሁን እኔ በምን ልርዳዎት አይ ልጄ እኔስ ምንም አልፈልግም ኧረ ተው አባ እንደው ምንም እግዚአብሔር ይመስገን ሁሉ ነገር አለኝ አይ አባቴ ሳይወት እንደዚህ አልመሰለኝ ልጄ ምን የጎደላየሽ ዛሬ በኔ ሕይወት ይሄው ብርድና ሙቀት ሲፈራረቅበት አለችና ወዲያው መፍትሄ ያቀረበች የአሜሪካን ምቾት ድሎት እያሰበች አባ በክረምት ወራት ያብርድ ሲመጣ ሂተር የሚባል አለ ሙቀት የሚያወጣ ነው አሉ አባ ግን እኮ ፍጥረትን የሚያሞቅ እንደ ፀሐይ የለ ቡልኮም አለኝ ይሄን የመሰለ አባ ወይ ደግሞ ፋን አለ ሙቀቱን የሚያበርድ ልጄ የሰማዩ ነፋስ ለዚህ አይደል የሚወርድ አባ ወይ ልምጣ ይሆን ምግብ መጠጥ ይዤ ላዛኛ አርስቶ ከሆቴል አዝዤ ልጄ የጠራሻቸው እኚህ ምግቦች ሁሉ እዚህ ካሉት ዛፎች ከሙዝ ከብርቱካን በእውነት ይበልጣሉ እሱስ ልክኖት አባ ለጤናም ይሻላል አሜሪካም ሀገር ፍራፍሬ ብቻ መብላት ተጀምሯል ስትላቸው ልጄ ከዚያ ነው የመጣሽ እንኳን ለሀገርሽ ለምድርሽ አበቃሽ እስኪ ደግሞ እኔም ልጠይቅሽ አሜሪካን ሀገር የሚሄዱ ሁሉ በሀብት በምቾት በደስታ ይኖራሉ ይህን ነው ሰዎች ሁሉ ጊዜ የሚሉ ታዲያ እንዲያም ብትኖሩ እንዲያ ቢመቻችሁ ግን ልጄ በእውነት ደስተኞች ናችሁ ብለው ቢጠይቋት መልሱ አስጨንቋት አሜሪካን ገባች በሐሳቧ በራ ቁጭ ባለችበት ውቅያኖስ ተሻግራ ታሰባት ያ የሩጫ የወከባው ሕይወት ጊዜ የሚያሳጣው ተመስገን ለማለት ጭንቀቱ ውጥረቱ የሚያጎብጥ ጀርባ ሆድ እየጠገበ ነፍስ ግን ተርባ 24 ሰዓትን በ3 ተከፋፍሎ 8ቱን ለሥራ
ስምንቱን ለትምህርት ስምንቱን ለእንቅልፍ በማለት ደልድሎ በስጋ መሮጥ ነፍስን ኋላ ጥሎ በገንዘብ ብዛት በምቾት በድሎት በእነዚህ እርካታ የሚገኝ መስሎት በቴክኖሎጂ በእውቀትም ብዛት ያንን በመበደር ይህንን በመግዛት ከሰው ሲፎካከር እግዚአብሔርን ረስቶ በውጪ ወፍሮ በውስጥ ግን ከስቶ የሚለብሰው ልብስ አንዴም ሳያምርበት ያጣፋጩ ምግብም ካንሰር ሲሆንበት እውቀቱም ስራውም በስቶ ሲያስጨንቀው መድኃኒት ቢወስድ ጭንቀቱ የማይለቀው የቤቱ የመኪናው የእቃው ጋጋታ የትምህርቱ ውጤት የሥራው ሁኔታ ደስ ሳያሰኘው ሳይሰጠው እርካታ ሆኖ የቀረውን ተላላ ከርታታ ያንን የወገኗን የራሷንም ሕይወት አሁን ስትመዝነው ለካ ሁሉም ከንቱ በእውነት ከንቱ ነው። ጠቢቡ ሰለሞንም በመጽሐፉ እንዳለው እግዚአብሔር ያለው ነው ሁሉም ነገር ያለው ብላ እያሰበች አይኗን ባን ሲያቀር አባ በለሆሳስ ይናገሩ ጀመር። መልሱን አወቅኩት ገና ሳትመልሺ ለሱ ተይው ልጄ አይዞሽ አታልቅሺ ግን ወደፊት ይሄንን አትርሺ የጎደላችሁን ሊሞላ የሚችለው ዘላቂ እርካታን ደስታን የሚያድለው ሀብትና ንብረት ዕውቀት ዝና አይደለም እግዚአብሔር ብቻ ነው። ለዚህ ነው ድንጋይ ላይ የሚተኛው እያመሰገነ ደስታ ሰላም ያጣው ተመስገን ማይል ባለ አልጋው ሆነ። እናም ትልቅ ነገር ነው ልጄ የተማርሽው እዚያ ስትመለሽ አደራ እንዳትረሹ። አሁን ያሽውን መሳሪያ እየያዙ ቀርጸው የሚሄዱ አሉ እጅግ ብዙ። ታዲያ ምን ያደርጋል ዛፉን ተራራውን ድንጋዩን ቢያነሱ በበዓሉ በንግሱ ፎቶ ቢጨርሱ አየንስ ማለቱ ምን ጥቅም ይሰጣል? ለማየቱማ አይሁድም እኮ ጌታን አይተውታል። እኔ ዛሬ ካንቺ የምፈልገው ቃሉ ለመንገድሽ ብርሃን እንዲሆን ነው። ሌላ አልፈልግም ሁሉ አለኝ እግዚአብሔር ይመስገን። የሚያስፈልገኝን እሱ መች ነፈገኝ። ያፍንጫዬ እስትንፋስ የልቤ ምት አለ ሌላ የለም ስጦታ ይሄን የመሰለ ብለው ጨረሱ አባ በዋሻ እየኖሩ ሁሉ አለኝ ብለው ኮርተው ተናገሩ። በዚህም የዚያችን ልጅ ሕይወቷን ቀየሩ። እንደ ሳምራዊቷ ውሃ ልትቀዳ ከጉድጓዱ መታ እንደ ተመለሰች ሕይወትን አግኝታ ይህችም ልጅ ቪዲዮ ልትቀዳ ሄዳ ከበረሃ ቀጥታ ተመለሰች የሕይወትን ውሃ ቀጥታ ተመለሰች የሕይወትን ውሃ። ወስብሐት ለእግዚአብሔር።